ተቀዳሚ ዳር 18 2018 ዓመተ ምህረት ከኦሮሚያ ሚዲያ ኔትወርክ ለታዊ አማርኛ ዜና ሰዓት ላይ ደርሰናል። ዜናውን ወደ እናንተ ማድረስላችሁ ነስረዲን ሁሴን ነኝ። አብዲ ጀማል በዳይሬክቲንግና ቪዲዮ ኤዲቲንግ በኩል አብሮኝ ይቆያል። አብራችሁን ቆዩ። የኦሮሞ ወርልድ ኮንግረስ በኦሮሞ የፖለቲካ እስረኞች ዙሪያ ማብራሪያ እንዲሰጠው ጠየቀ። ኮንግረሱ የኦሮሞ ፖለቲካ እስረኞች ሁኔታ ያሳስበኛል በማለት በቅርቡ ስለተፈጠረው ክስተት ማብራሪያ እንዲሰጠው ጠይቋል። ተጨማሪ አለን። የኦሮሞ ወርልድ ኮንግረስ በኦሮሞ የፖለቲካ እስረኞች ጉዳይ ማብራሪያ ጠየቀ። የኦሮሞ ወርልድ ኮንግረስ በጨለማና ከእስር ቤቱ አስተዳደሮች እውቅና ውጪ የታጠቁ ኃይሎች ለምን ወደ ኦሮሞ ፖለቲካ እስረኞች ክፍል እንዳመሩ የሚመለከታቸው አካላት ማብራሪያ እንዲሰጡ ጠይቋል። ተቋሙ ይህን ጉዳይ አስመልክቶ ባወጣው መግለጫ የሃጫሉ ሁንዴሳን ግድያን ተከትሎ የኦሮሞ ነጻነት ግንባርና የኦሮሞ ፌደራላዊ ኮንግረስ አመራሮች ከታሰሩበት ጊዜ ጀምሮ የኦሮሞ ህዝብ የመሪዎቹን ደህንነት ሲያስጨንቀው መቆየቱን አስታውሷል። አክሎም የብልጽግና አገዛዝ የራሱን ሐሳብ ብቻ የኦሮሞ ህዝብ ላይ ለመጫን ሲል የፓርቲዎቹን አመራሮች በህገወጥ መንገድ እንዳሰራቸው እንደሚያምን ገልጿል። የኦሮሞ ወርልድ ኮንግረስ በመግለጫው የሁለቱን ታዋቂ የኦሮሞ ፖለቲካ እስረኞች ደህንነት ለማረጋገጥ ነው በሚል ሰበብ በጨለማና ከእስር ቤቱ አስተዳደሮች እውቅና ውጪ ከሌላ ቦታ የመጡ የታጠቁ ኃይሎች ወደ ኦሮሞ የፖለቲካ እስረኞች ክፍል ለመግባት ያደረጉት ሙከራ ኢትዮጵያ ከገባችበት የእርስ በርስ ጦርነትና አገሪቱ ውስጥ ከየተባባሰ ከመጣው የጸጥታ ችግር አንጻር ሲታይ ጉዳዩ የኦሮሞን ህዝብ ያስደነገጠና ለመላው ኦሮሚያ ማስጠንቀቂያ ደውልን እየሰጠ ነው ብሏል። በመሆኑም የኦሮሞ ፌደራላዊ ኮንግረስ አመራር በሆኑት ጀዋር መሐመድ፣ በቀለ ገርባ፣ ደጀኔ ጣፋ፣ ሐምዛ ቦረና እንዲሁም የኦሮሞ ነጻነት ግንባር አመራር በሆኑት አብዲ ረጋሳ፣ ገመቹ አያና፣ ለሚ ቤኛ፣ ዳዊት አብደታ፣ ሚካኤል ቦረና፣ በቴ ኡርጌሳ፣ ቀና አያናን ጨምሮ በማንኛውም የኦሮሞ የፖለቲካ እስረኛ ላይ የሚሰነዘሩ ጥቃት ከኦሮሞ ህዝብ የሚሰጠው ምላሽ አስከፊ እንደሆነ አሳውቋል። ወደ መበታተን እያመራች ያለች ሀገር ውስጥ ማንኛውም ኃላፊነት የሚሰማው ሰው ተጨማሪ ቀውስ እንዲፈጠር አይፈልግም ያለው የኦሮሞ ወርልድ ኮንግረስ መግለጫ ይህንን ቀውስ ለማስወገድ በዋናነት ኃላፊነት ያለባቸው የብልጽግና አገዛዝ ባለስልጣናትና የጸጥታ አካሉ የኦሮሞ ፖለቲካ እስረኞችን ደህንነት እንዲጠብቁ አሳስቧል። እንዲሁም የኦሮሞ የፖለቲካ እስረኞች ጉዳይ አሁንም አሳሳቢ መሆኑን ገልጾ በቃሊቲ እስር ቤት የተፈጠረውን ነገር ኮንኗል። ስለተፈጠረው ነገር የሚመለከታቸው አካላት ማብራሪያ እንዲሰጡበትም ጠይቋል። ከዚህም በላይ የኦሮሞ ህዝብ የመሪዎቹን ደህንነት ነቅቶ እንዲጠብቅና አጋርነቱን ማሳየት እንደሚጠበቅበት ከዚህም በላይ የኦሮሞ ህዝብ መሪዎቹን ደህንነት ነቅቶ እንዲጠብቅና አጋርነት ማሳየቱን እንዲቀጥል አበረታቷል። በተጨማሪም ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሁሉንም የፖለቲካ እስረኞች ደህንነት በቁም ነገር እንዲወስዱትና ያለምንም ቅድመ ሁኔታ እንዲፈቱ ግፊት እንዲያደርጉ ጥሪ አቅርቧል። ኮሎኔል ገመቹ አያና በትናንትናው ዕለት በፖሊስና ደህንነቶች ከታሰረበት ገላን የጦር ካምፕ ተወስዶ ወደ ፊንፊኔ መተላለፉ ተገለጸ። ኮሎኔሉ ወደ ፊንፊኔ ከተወሰደ በኋላ አዲስ ክስ ተመስርቶባቸው የፍርድ ቤት ቀጠሮ እንደተያዘባቸው ኦኤምኤን አረጋግጧል። ኮሎኔል ገመቹ አያና ከ3 ዓመት በፊት ወደ ኢትዮጵያ ከተመለሱ ታጋዮች አንዱ ሲሆኑ አብዛኛው ቆይታቸውን በእስር ቤት ላይ ይገኛሉ። ኮሎኔሉ ወደ ኢትዮጵያ ተመልሰው ብዙም ሳይቆዩ ተይዘው ለ1 ዓመት ታስረው የተለቀቁ ሲሆን ዳግም ተይዘው ከታሰሩ ወራት ተቆጥሯል። በተደጋጋሚ ፍርድ ቤት ክሳቸውን ውድቅ ቢያደርግም ፍርድ ቤት በር ላይ ጭምር ተይዘው ለእስር መዳረጋቸው ተገልጿል። ኮሎኔል ገመቹ አያና ከሌሎች የኦሮሞ ነጻነት ግንባር አመራሮች ጋር በመሆን ለዓመታት በኦሮሞ ህዝብ ትግል ውስጥ አሻራቸውን ማስቀመጥ የቻሉ ታጋይ ናቸው የሚለው ኦኤምኤን ያነጋገረው ሰው ላለፉት 3 ወር በምን ሁኔታና ምን አይነት ሁኔታ ውስጥ እንደሚገኙ መረጃዎች እንዳያገኙ መደረጋቸውን አክሎ ለኦሮሚያ ሚዲያ ኔትወርክ ገልጿል። ኮሎኔል ገመቹ አያና በፌደራልና በክልል እስር ቤቶች ሲንገላቱ የነበሩ ሲሆን የፌደራል ከፍተኛ ፍርድ ቤት ለሁለተኛ ጊዜ የተመሰረተባቸውን ክስ ውድቅ በማድረግ በነፃ እንዲለቀቁ ትዕዛዝ መስጠቱ ይታወሳል። በትዕዛዙ መሰረት ተፈተው ከቂሊንጦ እስር ቤት ሲወጡ በር ላይ በኦሮሚያ ልዩ ኃይል ተጠልፈው ዳግም ከ6 ወር በፊት ህገወጥ እስር ተዳርገዋል። ኮሎኔል ገመቹ በአዋሽ አርባ እስር ቤት፣ ቂሊንጦ፣ ቃሊቲና ገላን እስር ቤቶች መካከል በመቀያየር በእስር እንዲቆዩ የተደረጉ ሲሆን በቅርቡ በገላን ከተማ ፖሊስ ጣቢያ ታስረው የቆዩ ሲሆን